እንዴት ናችሁ? ሰላም ናችሁ? ዛሬም የእህቴ ጥያቄ ጠይቃኝ እጄ መጥቻለሁ። ቪዲዮ ሼር ላይክ እያረጋችሁኝ አበረታቱኝ። ያለፈው ጥያቄው ለሁላችንም መልሻለሁ ማለት ነው። አሁንም ሁለተኛ ጥያቄ አንድ እህቴ ጠይቀኛለች። ያ ጥያቄ መመለስ የሷ ብቻ ሳይሆንም የሁላችንም ጥያቄ ሆኖ ቀርቶ ይሆን ይችላል። ስለዚህ ቪዲዮዬን ሼር ላይክ እያረጋችሁኝ አበረታቱኝ። ያ ጥያቄ አሁን ምን እንደጠየቀች እንዴት አድርጌ እንደምመልስ በቪዲዮ በግልጽነት ሳይደብቅ እነግራችኋለሁ ማለት ነው። በሻሻ ዩቲዩብ ሼር ላይክ እያረጋችሁ ኮሜንት ስርም ጥያቄ ካላችሁ እየጠየቃችሁኝ አበረታቱኝ ማለት ነው። ከኔ ጋር አብሮ ቆዩ። ምን ብላ ነው ጠየቀችኝ? ስትሬትመንት ያሬድ ሊቪ ገብተን በስትሬትመንት ያሬድ ሊቪ ገብተን ቪዲዮ እንዴት ነው የምናስገባው? በመሃል ወይ መጨረሻ ላይ ይሆን ይችላል፣ መሃል ላይ ይሆን ይችላል። የፈለጋችሁበት ቦታ ማስገባት ትችላላችሁ ማለት ነው። ያን ቪዲዮ ወደ ስትሬትመንት ያሬድ ሳንድ በፊት ቪዲዮ ጋለሪ ውስጥ ሰርተን ማስቀመጥ አለብን ማለት ነው። ያ ቪዲዮ ደግሞ ለመስራት ፕሌይ ስቶር ውስጥ ገብተን ይሄን የግድ ይሄን ያስፈልጋል። ቪዲዮ ሾው የምትለውን እናወርዳለን ማለት ነው። አሁን ቪዲዮ ሾው ከፕሌይ ስቶር ካወረዳችሁት በኋላ ቪዲዮውን በመሃል የምታስገቡ ቪዲዮ ምን አይነት ቪዲዮ ነው ማስገባት የምትፈልጉት? የሰፍ ፎቶ ይሆን ይችላል፣ ሃፒ በርዝዴይ ይሆን ይችላል፣ የዘመን መለወጫ ይሆን ይችላል፣ ቢዝነስ ይሆን ይችላል። የምትፈልጉበት ቪዲዮ መስራት እናንተ ቪዲዮ ርዕሱ ላይ ከርዕሱ ጋር የተያያዘ መሆን አለበት ማለት ነው። አሁን ለምሳሌ ልበላችሁ፣ ይሄን አፕሊኬሽን አወረድኩት። እኔ ሃፒ በርዝዴይ ወይም ደግሞ የተወለድኩበት ቀኔ ሃፒ በርዝዴይ አከብራለሁ ብዬ ካሰብኩት ይሄ ላይ አከፍታለሁና ቪዲዮውን እስከ መጨረሻ ተከታተሉ። ወደ ስትሬትመንት ያሬድ ሳንገባ በፊት የግድ ይሄን ቪዲዮ ማስተካከል አለብን። አሁን ኢፌክት የምትለው ላይ እገባለሁ ማለት ነው። ኢፌክት የምትለውን እነካታለሁ። ከዛ ከነዚህ ውስጥ ፒክቸርድ ሎፍት የልብ ቅርጽ ፋሽኖች ፊልም ስለ ፊልም ነው የሚሰሩ። የእናንተ ቪዲዮ ምን አይነት ቪዲዮ ነው የሚሰሩ? ዩቲዩብ ላይ እንግዲህ እናንተ ታውቃላችሁ። ቮልድ ትራቭል ሊቭ ብዙ ነገሮች አሉ። ቢዝነስ አሁን እኔ ሃፒ በርዝዴይ እስኪ ሃፒ በርዝዴይ የሚለውን እፈልጋታለሁ። ይሄው እዚህ ጋር ሃፒ በርዝዴይን አግኝቻታለሁ ማለት ነው። አሁን ሃፒ በርዝዴይ የምትለውን እነካታለሁ። ለሃፒ በርዝዴይ የሚሆኑ ምርጥ ቪዲዮዎች አስደናቂ የሆኑ ቪዲዮዎች ይሄው እዚህ ጋር አለ። አሁን በሁለት ሰው ነው ወይስ በአንድ ሰው ነው ወይስ ምን አይነት ነው የሚሉት እንግዲህ ከኔ ጋር አብሮ ቆዩ ማለት ነው። የትኛ ነው ትመርጣላችሁ እናንተ የምትፈልጉ ከነዚህ ውስጥ ማለት ነው። የትኛ ቪዲዮ ነው የምትፈልጉት? እኔ ለምሳሌ የራሴን ሃፒ በርዝዴይ አከብራለሁ ካልኩት ብዙ ቪዲዮ እንመርጣለሁ። ይሄን እነካለሁ ማለት ነው። ይሄን ከነካችሁት በኋላ ይሄን ቪዲዮ ምንድነው የምታደርጉት? ዳውንሎድ ታረጋላችሁ። ዳውንሎድ ካረጋችሁ በኋላ ደግሞ እቺ ኤክሱን ትነካላችሁ። ኤክስ ትነካላችሁ ማለት ነው። አሁን ከዛ ቀጥሎ ሜክ የምትለውን ትነካላችሁ። ሜክ የምትለው ስነኩ ጊዜ ምንድነው የሚመጣው? ወደ ጋለሪ ነው የሚወስዳችሁት። ከጋለሪ ውስጥ የትኛ ቪዲዮ ነው ለሃፒ በርዝዴይ ይሆናል ብላችሁ የምታስቡት? 1 2 3 ይሄ መርጫለሁ ማለት ነው። እነዚህ ፎቶዎችን መርጫለሁ። አሁን ምን አረጋለሁ? እዚህ ጋር መጥቼ ኔክስት ላለው ማለት ነው። ኔክስት ካልኩት በኋላ አሁን የኔ ቪዲዮ ነው የሰራሁት እዚህ ጋር ይመጣል ማለት ነው። አሁን ከፍቼ ሳያችኋለሁ። ይሁን በዚህ በኩል እቺን ቀስቷን ነካታለሁ። ይሄው ከነ ፎቶዬ መጥቶልኛል ማለት ነው።
ለሃፒ በርዝዴ ይሆናል ብዬ ያሰብኩት ቪዲዮ ለእናንተ ለማሳየት ነው ይሄ ነገር የማመጣው ማለት ነው። ይሄው ከኔ ፎቶ ሃፒ በርዝዴ ብሎ መጥቷል ማለት ነው። አሁን ምንድነው የምታረጉት? ይሄን ቪዲዮ ታወርዳላችሁ ማለት ነው። ጋለሪ ውስጥ ታወርዳላችሁ። እቺ ሴቭ ዳርቨርት የምትለው ተነካላችሁ። ይሄን እንደዚህ ከነካችሁ በኋላ እዚህ ጋር ነው ደግሞ ኤክስፖርት የምትለውን ተነኩና እዚህ ጋር ይመጣችኋል ማለት ነው። እዚህ ጋር ከዋትስአፕ ላይ ሼር ማድረግ፣ ዩቲዩብ ላይ፣ ኢንስታግራም፣ ቴሌግራም፣ ቲክቶክ፣ ስናፕ፣ ፌስቡክ፣ ሊንክ ብዙ ነገሮች ላይ ይሄ ቪዲዮ ቀጥታ ሼር ማድረግ እንችላለን ካላችሁ ቀጥታ ሼር ማድረግ ትችላላችሁ። ወይም ደግሞ ጋለሪ ውስጥ አውርጄ ወደ ሌላ ሼር አደርጋለሁ ካላችሁ እንደ ፍላጎታችሁ ነው እሱ። አሁን ነገር ግን እኔ ምንድነው ማረጋው ጋለሪ ውስጥ አውርዳለሁ ማለት ነው። ሴቭ ቱ ጋለሪ የምትለውን እነካታለሁ። ይሄው ቪዲዮዬ እየወረደው ነው። በትግስት መጠበቅ አለብኝ። አሁን ጋለሪ ውስጥ ከወረደው በኋላ ምንድነው ማረጋው ስትሬትመንት ያረን ሊቪ ገባለሁ ማለት ነው። ወደ ሊቪ ሳገባ ጎሊቪ ሳይል በፊት ምንድነው ማረጋው ከጋለሪ ውስጥ መጥቼ ቪዲዮን አወርዳለሁ ማለት ነው። ያ ቪዲዮ እስከመወርድኝ ድረስ በትግስት አሁንም መጠበቅ አለብኝ ማለት ነው። እሺ አሁን ያ ቪዲዮ ጋለሪ ውስጥ ገብቷል። ገብተን እናያለን። ይሄው ያ ቪዲዮ ጋለሪ ውስጥ ገብቷል ማለት ነው። አሁን ያለው ጋለሪ ውስጥ ገብቷል ማለት ነው። አሁን ምንድነው ማረጋው ስትሬትመንት ያሬድ ሊቪ ገባለሁ ማለት ነው በክሮሚ። ኦኬ አሁን ያለውት ክሮሚ ላይ ነኝ። ሊቪ ለማግባት እንግዲህ መጀመሪያ ዲቴሉን መጣፍ አለብኝ። ዲስክሪፕሽኑን መጣፍ አለብኝ መጀመሪያ። እንዴት ነው ይሆናል? ወደ ኋላ መለሳለሁ። ስትሬትመንት ያሬድ ብዬ ጥፋለሁ። እሺ እዚህ ጋር ነካለሁ። አሁን ቀጥታ ሊቪ እየገባው ነው ያለው ማለት ነው። እሺ አሁን ክሬት ኒው ብሮድካስት። ይሄ ላይ ደግሞ ሌላ ጊዜ ቪዲዮ ሰራቻለሁ ከፌስቡክ፣ ከቴሌግራም፣ ከኢንስታግራም ከብዙ ሶሻል ሚዲያ ጋር ዩቲዩባቸው ኮንታክት እንዴት እንደምታረጉት ማለት ነው። እሱን ሌላ ጊዜ ያሳያችኋለሁ። አሁን ግን ዩቲዩብ የምትለው አሁን የራሴ ዩቲዩብ ከፌስቡክ ላይ ኮንታክት ተደርጎ ነው አለው። ቲክቶክ ላይ ያሉት ጓደኞቻችን ሊቪ ስንገባ ወይም ደግሞ ዩቲዩባችን መጥቶ የኛን አሉ ላይክ ሰብስክራይብ ያደርጋሉ ማለት ነው። በቀላሉ ኮንታክት ማድረግም ትችላላችሁ። እሱ ግን በሶስተኛ ቪዲዮ ደግሞ በሁለተኛ ቪዲዮ መጣለሁ። አሁን ዩቲዩብ እነካታለሁ። ቲትሉን እጥፋለሁ። ሰላም ብዬ ልጻፍ። ኦኬ በቀላሉ ሰላም። ዲስክሪፕሽኑ ሰላም። ዲስክሪፕሽኑ ተመሳሳይ መሆን አለበት። ያለፈው ቪዲዮ ላይ እዚህ ጋር ማለት ነው ታምፕሌቱ በመሃል እንዴት ነው የምታስገቡት? ሊቪ ላይ ሳትገቡ በፊት ታምፕሌቱ ሰርታችሁ ጋለሪ ውስጥ ከገባ በኋላ ታምፕሌቱን ማስገባት ትችላላችሁ በስትሬትመንት ያሬድ። እሱን እንግዲህ ያ ቪዲዮ ሰርቻለሁ ታች ወርዱና ማት ትችላላችሁ። በጣም አጭር ቪዲዮ ነው። ፔኑም እንዴት እንደምናደርገው ታምፕሌቱን እንዴት እንደምናስገባው ብዙ ነገሮች የተሰራ ቪዲዮ ስላለ እሱን መከታተል ትችላላችሁ። አሁን ቀጥታ ወደ ክሬት ብሮድካስቲንግ ወይን ወደ ሊቪ ገባለሁ ማለት ነው። ቀጥታ አሁን ወደ ሊቪ እየገባው ነው።
ቪዲዮ ይሄን ይመስላል ማለት ነው። አሁን ሊቪ የገባሁት ቪዲዮ አልፈልግም ማለት ነው። ለእናንተ ለማሳየት ስለገባሁት አሁን ዲሌት አደርጋለሁ ማለት ነው። ቅድም ሰላም ብዬ የገባሁት እዚህ ጋር ነክቼ እዚህ ጋር ዲሌት ዩቲዩብ ይሄ ከዩቲዩብ ነው። ይሄ ደግሞ ከብሮድካስት ውስጥ ዲሌት የምታረገው ነው። ዲሌት አረጋለሁ ማለት ነው። ለእናንተ ለማሳየት ስለገባው ነው። የኔ ቪዲዮ ከተመቻችሁ ሼር ላይክ ያረጋችሁኝ አበረታቱኝ። በሁለተኛ ጥያቄ ደግሞ ይሄ ላይ የራሱ ትኩረት አርጌ ነገር ግን ድምጽ የሌለው ቪዲዮ ፎቶቹን ወደ ቪዲዮ ቀይረን እንዴት ነው መስራት የምንችለው? በተለያየ ቦታ አምጥተን አንድ ላይ በመሃል እየገባን እንዴት ነው ድምጻችን አስገብተን እንዴት እንደምናወራው ደግሞ ቪዲዮ እሰራቻለሁ ማለት ነው። ያሁኑ ቪዲዮ ይሄን ይመስላል። ከተመቻችሁ ሼር ላይክ ያረጋችሁኝ አበረታቱኝ። ሌላ ጊዜ በሌላ ቪዲዮ እስከሚመጣው ድረስ ባይ ባይ ብያለሁ።